ሰላም ውድና የተከበራችሁ የገቢ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ኖሩ ብለናል። አዳዲሶች ሰብስክራይብ ላይ ካደርጉ፣ ነባሮች ኮመንት አስቀምጡልኝ፣ አበረታቱኝ። ስለምታበረታቱኝ ሁላችሁንም ከልብ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ቤተሰብ ሁኑኝ። አዲስ ጀማሪ ስለሆንኩኝ የእናንተ እርዳታ ያስፈልገኛል የኔ ውዶች። ዛሬ እንግዲህ ይዤላችሁ የመጣሁኝ ሩታና አብርሽን ነው። ሩታ ዛሬ አብርሃምን ልጁን አሳየችው። ልጁን ይዛ ሄዳ ምናምን እና ከትናንት ወዳ ከሄርሜላ ጋር ጸባ አንስተው ነበርና ትናንት እኔ ግን በነገራችን ላይ ውዶችዬ በፊት ልጅ ፍቅር ይጨምራል፣ ልጅ የማይቀይረው ነገር የለም ሲባል እውነት አይመስለኝም ነበር። አብርሃም ልጁን ይዛ ስትሄድ ልጁ ሲያይ እንደው ፈገግ አለ፣ ፊቱ ተፈታ እና ልጅ ትዳር ውስጥ ትልቅ ቦታ እንዳለው ትናንት ነው የተረዳሁት እኔ። እና ልጅ ቢኖራቸው እኮ እንዲህ ተቆራርጠው አይቀሩም ነበር። ልጅ ቢኖራቸው እኮ እንደዚህ ጸባቸው አይከርም ነበር ሲሉ እውነት አይመስለኝም ነበር። እውነትም ደግሞ ልጅ ያለው ሰው ተራርቆ አይቀርም፣ ተለያይቶ አይቀርም። እና እኔ እንደኔ ትናንትና ሩታ የሰራቸው ነገር የተመቻችሁ እስኪ ላይክ አድርጉ፣ በሀሳብ ግለጡ፣ በኮመንትና ሀሳባችሁን ግለጹ። ሩታ አሁን የምትሄድበት መንገድ ለሰውም ትምህርት የሚሰጥ ለእሷም ደግሞ መልካም ነገር ላይ የሚያደርሳት ነገር ነው። ምክንያቱም ሰው በጸብ አይሸነፍም፣ በፍቅር ግን እንደሚሸነፍ በመላ በሀሳብ ቀስ ብሎ በማሰብ በመረጋጋት ሰው እንደሚስተካከል በደንብ እየተረዳሁበት ቪዲዮ ነው። አብርሃም እሷ እንደዛ ስትናደድ፣ እንደዛ ስትበሳጭ፣ እንደዛ ወዳና ወዲህ ስትል ምንም ያልመሰለው ሰውዬ ግራ ተጋባውን ተረጋግታ ስታናግረው ምናምን እና አንዳንድ ነገሮች ስህተቶች ትዳራችን ውስጥ ወይ በህይወታችን ወይ በስራችንም ሲፈጠር ረጋ ብለን ማሰብ፣ ረጋ ብለን ነገሮችን ለማስተካከል መሞከር በጣም ነው የሚጠቅመን ማለት ነው፣ ከምንም በላይ እና መረጋጋት ያስፈልገናል። ህይወታችን ውስጥ ሁሌ ጸብ፣ ሁሌ መበሳጨት የበለጠ ያራርቀናል እንጂ አያቀራርበንም። ያ ሰውም እንዲሰላቸን ወይ እኛም እንድንሰለቸው ያደርገናል ሁሌም ጸብ ሲሆን እና እሷ የሄደችበት መንገድ አሁን በጣም ነው የተመቸኝ። የተመረጠ ሀሳብ፣ የተቀደሰ ሀሳብ ነው። አሁን የትልቅ ሰው ምክር የሰማች ይመስለኛል እና ግልጽ አድርጋ እያወራቸው ነው። ነገሮቹን ለማስተካከል በግልጽ ተተወራ እንጂ ከአንድ ሰው ብቻ ሲጠበቅ የበለጠ ነገሮቹ እየተበላሹ ይሄዳሉ። አሁን ጓደኞቹ ነበር ሲበጠብጡት ያሉ። ጓደኞቹ ከሩታ ጋር ሲቀራረብ በጣም ነበር የሚጠሉት፣ ለምን እንደሆነ እግዚአብሔር ይወቀው። አሁን ላይ ግን ጓደኞቹን ገለል አድርጓል። የማይሆን ጓደኛ 110 ምናምን 6-7 ከሚኖር ብቻችሁን ሆናችሁ ሰላማዊ ኑሮ ብትኖሩ ይሻላል። አሁን የአብርሃም ጓደኞች ጋጋታ ስራ የላቸውም ይሆን አላውቅም። ሁሌም ከስሩ አይወጡም። ከሩታ ጋርም ሲሄድ ከሩታ ያስመስላሉ፣ ከሄርሜላ ጋር ሲሄዱ ሄርሜላን ያስመስላሉ። የአብርሃም እናትን አባትና እህቶች ሲመጡም ከነሱ ጋር ያስመስላሉ። እና ከእንደዚህ ካስመሳይ ጓደኛ ደግሞ ከብዙ አስመሳይ ጓደኛ አንድ እውነተኛ ጓደኛ ያስፈልገናል። በእርግጥ በህይወታችን ውስጥ ጓደኛ መኖር ጥሩ ነው፣ ግን ምን አይነት ጓደኛ ነው ጓደኛችን? በእኛ ትዳር በእኛ ህይወት ይቀናል ወይስ በእኛ ደስታ ይደሰታል የሚለውን መለየት አለብን። እነዚህ የአብርሃም ጓደኞች እሾክ ናቸው፣ እሾክ የጭቃ ውስጥ እሾክ ናቸው እና የእሱ ትዳር ወደ መስተካከል ሲቀርብ ይናደዳሉ፣
የእሱ ትዳር ወደ መበተስ ሲቀርብ ደግሞ ደስተኛ ይሆናሉ። እሱ ወዳጅ፣ ለእሱ ሀሳቢ ምናምን ይመስላሉ ስላቸው። አሁን ሄርሜላ ምንም አያንሳትም፣ ቆንጅዬ ናት፣ ምንም ያነሳት ነገር የለም። ግን የእሷ ችግር ምንድን ነው? ባለ ትዳር ነው ልጅዮ። ብትወደው ራሱ ለእሷ የሚሆናት ሰው አይደለም። የሰው ነገር የሰው ነው። ነገ ጥሏት የሚሄድ ነገር ላይ ጊዜዋን ብትጨርስ ምን ዋጋ አለው? እንደው የሰው ነገር ምንም አያደርግም፣ ጥቅምም የለውም። ነገ ተነገ ወዲያ አብሬ የማልኖረው ሰው ዛሬ አብሬን ቢያስመስል ምን ያደርግልኛል? ዛሬ ትዳሩን በእኔ ለማቃናት ሚስቱን በእኔ ለመቅጣት የሚጣጣር ሰው ምን ያደርግልኛል? እና ሄርሜላ ከሱ የበለጠ ሰው ፈጣሪ ሊሰጣት ይችላል። እና ሄርሜላ ጓደኞቹ ናቸው ደግሞ ለእሷን ፊት እየሰጡ እሷ የፈለገችውን እንድትናገር ያደረጓት ጓደኞቹ እያስመሰሉ ምናምን አብርሃምና ሩታ እንደማይቀራረቡ ካሁን በኋላ ምናምን እንደዛ ነው የሚነግሯት። እና ግን እኔ የትናንቱ ስራ በጣም ነው የተመቸኝ። ልጁን ይዛ ሄደች ሮሙ። እሱም ልጁ ሲያገኝ ቂሙን ንዴቱን ሁሉ ረሳ። በሰላም ማውራት ጀመረ። ግን ግራ ተጋባ እንደዚህ ስትቀየር። እኔ ግን የእሷ መቀየር በጣም ነው ደስ ያለኝ። ምክንያቱም ልባም ሴት እንደዛ ነው ማድረግ ያለበት። ልባም ሴት እኮ ብልጥ ናት፣ ሴት እኮ ልባም ናት የሚባለው ነገር እንደዚህ ነው። ዝም ብሎ አይደለም። ሴት በመላ በሀቀስ በእንትን በብልጠት ነገሮቹን ማስተካከል ትችላለች። ለማበላሸትም እዚህ የለንም፣ ግን ለማስተካከል ቅርብ ናት ሴት ልጅ። መላ ሁሉንም በእንትን በብልጠት ማስተካከል ማንም ሰው ሳይጎዳ ማስተካከል ትችላለች። እና አሁን የሄደችበት ሀሳብ እኔ በጣም ነው የተመቸኝ፣ የሩታ ስራ እና እንደዛ ነው የምላቸው ውዶቼ። የእነሱ ነገር ግን አሁን ወደ ማስተካከል እየሄደ ይመስለኛል። ምክንያቱም እሷም ተረድተዋለች ችግሩ ከሱ እንዳልሆነ፣ ከጓደኞቹ እንደሆነ፣ ከቤተሰቦቹ እንዳልሆነ፣ ከጓደኞቹ በጣም ትልቅ ችግር እንዳለ ተረድታለች። እና የጓደኛ ክፉ ጓደኞቹ ግን ይስማም ከሩታ እጅ አብሶ አቤል ወንድም ነኝ እህቴ ናት ብሎ እንደዛ ሲሆንላት የቆየ ልጅ አሁን ሄርሜላ ሲያገኝ እንዴ በጣም አየውሽ፣ አወኩሽ፣ ጠላውሽ አረጋት እኮ። በጣም ንግግሩ ራሱ ድሮ የሚያውቃት ሰው አይመስልም እኮ። በስመ አብ ይሄ በልቶ ካጭ ነው የምር። እንደው ከሌሎቹ ይልቅ ራሱ እኔ አቤልን እንደዚህ እዚህ ቦታ አልጠብቀውም ነበር ለማስታረቅ። ችግሩ ምን እንደሆነ አላውቅም እንጂ አብርሃምና ሩታ ለመታረቅ ሲቀርቡ በጣም ነው የሚናደደው፣ በጣም ነው የሚናገረው። እና ይሄ ነገር ያጠራጥራልና ከክፉ ጓደኛ ፈጣሪ ይጠብቅን። የእኛን ደስታ የሚያበላሽ ጓደኛ ፈጣሪ ከኛ ይሰውር። እኛም መልካም ጓደኛ ለመሆን ፈጣሪ ልቦና ይስጠን። ለእኛም ደግሞ መልካም ጓደኛ ፈጣሪ ይስጠን። እንደዚህ አይነት ነገር በሁላችንም ህይወት ውስጥ ያለ ነገር ነው። ለዛሬ ተገልጾ አይታይም እንጂ ክፉ ጓደኛ በሁላችንም ህይወት ውስጥ አለ። መልካም ጓደኛ እንዳለ ክፉ ጓደኛ አለና አብርሃም ጓደኞቹ ምን ያህል ህይወቱን እንዳበላሹ ተመልከቱ። ለእኛም መልካም ያሰቡ ጥሩ መስለው ህይወታችንን ስራችንን የሚያበላሹ ብዙ ስላሉ በህይወታችን ውስጥ ቀኘት አድርጉና የማይሆናችሁ ሰው መልካም በደስታችሁ የማይደሰት በሁሉ ነገር የእናንተን ነገር እንደራሱ አይቶ የማይደሰትበት ጓደኛ ምንም አይሰራችሁም። ከህይወታችሁ አውጡ እና እራሳችሁን ችላችሁ ለመኖር አስቡ። ጓደኛ ደግሞ ትዳራችሁ ውስጥ በጣም ጠልቃችሁ አታስገቡ። ገደብ ይኑረው። ጓደኛ፣ ዘመድ፣ ቤተሰብ ገደብ አለው ለሁሉም። እና የአብርሃም እና የሩታ ቪዲዮ ትናንትና በጣም ተመችቶኛል። ልጅ ያስታርቃቸዋል።
በጣም ደስ ይላል። እንደዛው ቀጥሉበት ነው የምላቸውና ሀሳባችሁን ኮመንት ስር ግለጹልኝ፣ አበረታቱኝ። ማስተካከል ያለብኝን ነገር ንገሩኝ፣ አስተካከላለሁ። ታዛዥ ነኝ፣ ምክራችሁን እቀበላለሁ። አብራችሁኝ ስላላችሁ ሁሌም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ቀን ይሆንላችሁ። በያላችሁበት ፈጣሪ ይጠብቃችሁ። እወዳችኋለሁ። ደህና ሁኑልኝ።